በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት ምዕራፍ 52 ኃያል ሆይ በክፋት ለምን ትጓደዳለህ? ሁልጊዜስ በመተላለፍ አንደበትህ ኃጢአትን ያስባል። እንደ ተሳለ ምላጭ ሽንገላን አደረግ። ከመልካም ይልቅ ክፋትን ጽድቅንም ከመናገር ይልቅ አመፃን ወደድክ። የሚያጠፋ ቃልን ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል ያፈልስሃልም። ስርህንም ከሕያዋን ምድር ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህም ይላሉ፣ እግዚአብሔርን ረዳቱ ያላደረገ በባለጠግነቱም ብዛት የታመነ በከንቱ ነገር የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ። ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ። አሜን። መዝሙረ ዳዊት ምዕራፍ 53 ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ፣ አብረውም ረከሱ። አንድስ እንኳ በጎ ነገርን የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርሃቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። አሜን። መዝሙረ ዳዊት ምዕራፍ 53 አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፣ በእውነትህም አጥፋቸው። ከፈቃዴ እሠዋልሃለሁ። አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶች ላይ አይታለችና። አሜን። መዝሙረ ዳዊት ምዕራፍ 55 አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝ ስማኝም። በሐዘኔ ተቅበዘበዝኩ ተራወጥኩም። ከጠላት ድምፅ ከአመፀኛም ግፍ የተነሣ አመፃን በላይ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላይ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ? እነሆ ኮብልዬ በራቅሁ፣ በምድረ በዳም በተቀመጥኩ። ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል። አመፃና ድካም ኀጢአትን በመካከሏ ነው። ተንኰልና ሽንገላ ከአደባባዩ አይርቁም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከሱ በተሸሸግኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬና የልቤ ወዳጅ፣ መብልን ከእኔ ጋር በአንድነት ያጣፍጥህ። በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣
በሕይወት ሳሉ ወደ ሲኦል ይውረዱ። ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኽሁ፣ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮህም አለሁ፣ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና። ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሳቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል። ለጻድቁም ለዘላለም ሁከትን አይሰጠው። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንልሃለሁ። አሜን።